ለማረጁ እሺ ስሚ ዶሮ ወጥ እንላክልሽ እንዴ ሰውየው ይዞ ከመጣ? አዎ በዝጋቢር ግን አንቺ ስሚ ድፍት አድርጋችሁ እንዳገሉኝ ደግሞ በስመ አብ ወመንፈስ ቅዱስ። አንቺ ምን ነው እንደዚህ ያልሽ? የምትልኩትን ዕቃ በጸበል ዝፍዝፍ አደርገዋለሁ። በስመ አብ ወመንፈስ ቅዱስ። አላየሽም? እንዲህ ባለፈው አጋልጣቸው ቀሚስ ልኮልኝ በጸበል ጭጭት አድርጌ ነው የለበስኩትኝ። እኔ ፊት ለፊት ነው የምነግርሽ። እናንተ አሁን የምትልኩልኝ ጸበሌ አሁን እዛ ጸበል እርጭ በይ ምግቡ ይቅርብኝ ጋይስ። እስማማ ስሚኝ ጸበል ውስጥ ቅባ ቅዱስ እምነት አድርጌ ታረግበታለሁ። ምን ይታወቃል? ከዱባይ ባለፈው ያቺ ጠንቋይ ምን ተብሎ ስንት ጉድ ያለፈ ነገር እናቴ ሽምድምድ አድርጋችሁ እዛ ብታስ በሽቶ በምኑ ደግሞ ለምንድነው ስታፕ የምትሉት? ቅማላ ሁሌ እኮ ነው የማደርገው። ብርቃችሁ ነው እንዴ? ከኢትዮጵያ ዕቃ ሲመጣ ጸበል እረጫለሁ። ስሚኝ ማርያምን ላይቭ ላይ ነው የምረጨው። አዳምጪኝ ጉቺ። ባለፈው ሀቢባ ቤት የተከራከሩት የለችም ሶሲ ምናምን። ከዛ ወዲህ ዱባይ እፈራለሁ። መሲ ብርጅ ውስጥ የምታስደርግብኝ ይመስለኛል። ኧረ ተይ በእግዚአብሔር፣ ኧረ ተይ ይደብራል። ዝም በይ በእናትሽ። እንዴ ይህንን በቁም ነገር ይቆርጦታል እንዴ ጉቺ? ኧረ ሰው ባለጌ ነው ማሪ። በቀደም የሆነ ሰው ስትናገር እሷ የኔን ፎቶ አድርገው አብረው አልፖሰቱ። ሰው ባለጌ ነው ታውቂያለሽ። እና እሷ ከፋት የኔን ነው እንጂ እሷ የተናገረችው ሌላ ሰው ነው። ሳራና ሙናን ስታመሰግን የኔን ፎቶ አድርገው አብረው ፖሰቱ። እሷ የምትናገረው ሁለቱ የሚያውቁት የሆነ የተጣላችሁ ሰው አለ ታውቂያለሽ። እነሱ የነበሩበት ቦታ መሀል ላይ ጉዳዩ ላይ የገቡበት እነሱ አሉ ጉዳዩ ላይ የኔን አድርገው ፖሰቱኝ። ገባሽ? ሰው ባለጌ ነው። አሁን አንቺ እንደዚህ ስትይ ከየቱ ጋር ወስደው እንትን እንደሚሉት አታውቂም። ግን በነገራችን ላይ ማለት ነው እኔ አንድ የተረዳሁትን ጉቺ ንገርሽ። ሞር ለሰው ትኩረት እንዲሳብ የምታደርጉትን ኮሜንታተር እና እናንተ ናችሁ። ታውቂያለሽ? አሁን ለምሳሌ እኔ እንደዚህ አውርቼ በቃ ያልፋል፣ ተሳስቀን እናልፋለን። ማንም ቦታ አይሰጠው። አንቺ ግን ኧረ ተይ ምናምን ኮሜንቶች ስታፕ ሲሉ ወከባ ሲፈጥሩ ሪካርድ ይደረግና ሰው አቴንሽን ውስጥ እንድንገባ እናደርጋለን። ተረዳሽኝ አይደለ? አሁን እኔ አንዳንዴ ኮሜንታተር የኔም ሎጎ ምን የሚያደርጉ አውቀው እኔን ውድቀቴን ነው የሚፈልጉ መስሎ የሚታየ። ለምን የሰው ልጅ አሁን ሊሆን ነገር ተናገርኩ አይደል በቃ ዝም ካሉኝ ጸጥ ብዬ ነው የሚሄደው። ግን አይባልም እንዲያት በይ እስቲ አንቺ ደግሞ ከዚህ ጋር ደግሞ ፊትሽን ስትቀይሪ የሆነ ነገር ስትናገሪ አቴንሽኑ የሞር ትሰቢዋለሽ ጉቺ። ማርያምን ነው የምልሽ እንጂ ግን አሁን እንደዚህ ዝም ብለሽ ማለት ነው አንቺ እብድ ምናምን የሆነ በቃ እልፍ ብንለው ያልፋል። ግን አንቺ እንዲህ አይባል ምናምን ካልሽ ግን ያችን ይቆርጡና ማለት ነው አይባልም ብለው እንዴት ላለ ብለው ሞር ነው ለሰው ለጠላት አሳልፋቸው የምትሰጡት። ስሚ ልንገርሽ አሁን እኔ ምንም አይመስለኝም ቀልዴን ነው ግን ወደዛ ነው የሚሄደው ስልሽ አልጠበቅኩም። ላኩልኝ ትያለሽ ዶሮ ብዬ ነው ያሰብኩትኝ። ገባሽ? ከዛ ጉቺ እኔ ሁሌ እኮ የምለው ነገር እኮ ነው ባይዘው ሁሌ ነው የምለው እሱን አይደለም ይሄ ጸበል መርጨትሽን ምናምን እኔ ራሴ ልብስ ከዚህ በፊት የሆነ ሰው ሊልክልሽ ፈልጎ ምንድን ነው ያልኩሽ ጸበል ሳትረጪ ምናምን በቃ ጸበል ላኩልኝ በእንደዛ የሼለ ግን አሁን የምግቡን እንዳድርግ ምግብ ዛሬ ነው የበላሁት እንትን ወስጄ ነው በዛ እንኩኛ አዳምጪኝ ጉቺ አዳምጪኝ። እኔ ምንሽን አዳምጪ። ዛሬ አይደለም ምን የሚለው ከኢትዮጵያ ዕቃ ሲልኩልኝ እነ እንትና አላኩልኝ አይደል? ላይቭ ላይ ነው እኮ ነው የማደርገው። ምንም እንደባበቀው የለም። እነ ዝናሽ ዕቃ ላኩኝ ጸበል ጭት እያደረኩኝ ጸበል ቅብትብት እያደረኩ እነ እንትን ሲልኩልኝ ፊት ለፊት ላይቭ ላይ እያሳየኋቸው ይኸው ዕቃችሁን አመሰግናለሁ ብዬ ጸበል ረጫለሁ። እንትኑን አይደለም ያልኩሽ የልብሱን አይደለም ያልኩሽ የምግቡን ነው ያልኩሽ የዶሮውን ምግብ አልፈልግም እኔ ከሰው ምግብ አልፈልግም አላልሽም? እንደ መልሰሽ እንትን አልሽ አላልኩም። ማርያምን አላልኩኝም። ሼም ይዞኝ ልላክልሽ አልሽው አንቺ። እኔ ደግሞ እሺ በቃ አልኩሽ። ሼም ይዞኝ ቢመጣ ተዋሻሽኝ። ኤሪ ነው ሳምንቱ ሙሉ የሚበላው። እኔ አልበላም። እኔ እፈራለሁ። ጌታ ኢየሱስ ለይታ በታደግነቱን የዶሮ ማልሰራ መክተፊያም ቢለውም የለኝም እንጂ ስሟት ውጪ ልንገርሽ አንድ ነገር ልንገርሽ። አንድ ሰው ከጠፋ በኋላ መመለሻ የለውም። እኔ ምግብ ምንም እንደማታደርጉኝ አውቃለሁ። ምንም ነገር አታደርጉኝም። አንደኛ ኃላፊነት ወስዳችሁ ነው ምናምን እንደዚህ አይነት ነገር እንደማታደርጉ አውቃለሁ። ግን እኔ ይሄንን ለሌላው መማሪያ ነው ጋይስ። መረጨቱ እኔ ራሴ ከዚህ በፊት ብያታለሁ። ራሴ የሆነ ሰው ሊልክላት ፈልጎ ራሴ ደውዬ መቀበሉን ተቀበይ፣ ግን ጸበል ወይ እንትን ሳታደርጊ እንዳትጠቀሚ ወይ ደግሞ እንደመጣ እጠቢው አላልኩሽም? ደውዬ ሰው ሊልክልሽ ፈልጎ
ለማን እና እኔ ጥፋታው ምን ጋር ነው? ጸበረጫለሁ ማለት ምንድነው ጥፋቴ? ጸበሉን አይደለም መሲ ያልኩት ማርያምን ቀልዴን ነው። መሲ ያልኩት ስለ ቀልድ ስለሚገባት እንዴ ነው መሲ ያልኩት። አሁን የኮሜንታተሩን አለም የምግቡን ያስደነገጠኝ ጸበል ልትረጨው ነው እንዴ? አሁን የሆነ ነገር ልነግርሽ ነበር እዚህ ሪከርድ ያደርጋሉ እንጂ ሰው ካልኮልኝ ቤት ታይበርሻው እየበላው መቼ እንደበላው ታውቃላችሁ ደፋሮች? ይህንን የእንትን ወስጄ እኮ ነው ምግብ ሃፒታይት የሚከፍት ወስጄ እኮ ነው ባረመን ምበላው እያስበላኝ። እናቴንም ጉጭ ብታይ አንጀቴ ዝግት አድርጎ ነው። አሁን ያሱ መሰለኝ ወሰድኩት ከፍ ወይ ዘረገ ቡዶች ወይኔ የዘረገፉትኝ እንጀራ ይሄን ጉቺ ቢስኪ አንድ በቃ አይናችሁን አንሱልኝ። አልበላም በቃ ላይቭ ላይ ማይታይም እኮ እንጀራው ሴትዮ ያማታል እንዴ? በቃ 10 ጊዜ ቤት ታየ በላሽ እያሉ 10 ጊዜ ሲነጸንሱኝ እንጀራው ሶፋው ላይ መቀመጫ ላይ ተደፋ። አንቺ ነብይ የእህልና ይናስቀመጥኩኝ። ኧረ አንሳ አስቀመጥኩኝ። በማርያም አትዩኝ በቃ እኔ ልብላ። እኔ ላይቭ ላይ መብላት ማልወዶ ለዚህ ነው። በቃ ታንጠባጠብብኛል አይደል? ወይ ዝጊና ካሜራችን ቢያበቃ አታለቃቅሽብን። ዝጊው ካሜራውን በልተሽ እስክጨርሺ። ጉቺ ዛሬ ገና ማርያም እንደዚህ በትክክል የተበላብኝ ነኝ። ውጪ ወደዛ ብልግና ዛይ ናውጣ ባለጌ ይላል እርምጃ ይላል። መድኃኒዓለም በህይወትህ እርምጃ ወስዶ ይቅጣክ። ስምን እርምጃ አዳልቅ እንዴ ጨርቅ እንድጥል ካሜራውን ዝጊና ቢ አንቺ always cry yes Eva yes I'm always cry ተናፊ ማለት ምንድነው? በቃ yes I'm always like always Eva what are you gonna do ደመስ ነው አንተ ከፍታለህ ሁሌ አንቺኝ እንዳልሽ በጣም ሁሌ every day ግን ታይኛለሽ የትም አባሽ መሄጃ የለሽ። ሜምበር ሁኑኛ ፍቅሮቼ ሜምበር ሁኑኝ። ቤትሽ ናፈቀን። እኔ ይውላችሁ የኔን ባህሪ ልንገራችሁ። እኔ ጉቺ ፊት ለፊት ሰው ነኝ አልደ ውስጤ የተሰማኝን ነው የምናገረው። ገባችሁ? እንኳን አንድ ሰው ልቦልክ እንዳመጭ